አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዘናጭ ነው። ሽቅርቅሩ የዘጠናዎቹ ትውልድ የፎቶ አነሳስን ከሶዲያ ማን ተነስቶት ጎበዙ ተማሪ ድህነትን አምርሮ የሚጠላው ሕይወትን ለማሸነፍ ብዙ ውጣ ውረዶችን አሳልፏል። አራት ኪሎ ማስቲካ አዙሯል። ያኔ የደገፈችውን የሊስትሮ ዕቃም ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳት በመሆን ወጥቷል ወርዷል። የሰሜን ማዘጋጃው የፓርኪንግ ሰራተኛ፣ የፒያሳው ስፖርት ቤት ሰራተኛና ጽዳት፣ ቀበሌም ቲያትር ክበብ ሰርቷል። እንጀራን ለመብላት ብዙ ርቀት ተጉዟል። መምህርነት ህልሙ ነው። የኮተቤው መምህር፣ የማይክሮሊንኩ አካውንታንት ስለ ህልሙ በነፃ ቅጠሩኝ ብሎ የኢቲቪን ደጅ መጥቷል። ጋሽ ውብሸት ወርቅ አለማው ጋር ተመላልሶ ስለ ማስታወቂያ ብዙ ተምሯል። ስለ እናቱ ቢያወራ የማይሰለቸው እዋት መልኳን፣ ግርማ ሞገሷን ዘመና የነበረች እኮ እኔን ለማሳደግ መልኳን ያጣች እናቴ፣ እዋት የኔን ጀግና ጉልበቷ ላይ ከ6 ወር ጀምሮ አስቀምጠኝ ጉልበቷን ያጣች እናቴ፣ ዛሬም ጥሏት አግብቶ መውጣት ዳገት የሆነበት በ60ኛ የልደት በዓሏ ላይ በድንገት ያስፈነጠዛት ካባ ደርቦ ዳግሜ ሞሸራት አበባ ያስበተነ በርካቶች በተገኙበት በንባ ያመሰገናት እጁን ነክሶ ስለ እርሷ የተናገረ ሶፊ የእናቱ ልጅ፣ የባቡል ኸይር የመጀመሪያ ጎብኚ ጋዜጠኛ፣ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚች ደጅ የሰበሰበ ስለ መልካም ሥራው ተቆሞ የሚጨበጨብለት ጋቢ የሚደረብለት አምባሳደር፣ ኢቲቪ ገብቶ ኑሮውን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ስላለፈ እንጀራው የጎለጎለ በመረጃ ራሱን ለማሳደግ የማይሰንፍ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈ ልጅ እንዲህ ባማረ ቃላት የተሞገሰው ሶፎንያስ ዛሬስ ወዴት ነው? የዴማስን ኩብለላ የይሁዳን መንገድ መርጦ ጠፍቷል። ያ ሁሉ አልፎ ለረጅም ጊዜ በህመም ቆየ። የቀድሞ መልክና ወዘናው ጠፍቶ ገርጥቶና ጠቁሮ የሚያወራው እየተምታታበት ብቅ አለ። ብዙ ሐሜትና ፍረጃ መጣበት። ግን ህመሙ የፈጠረው ነው ተብሎ አፉ ተባለ። እሱም ይቅር በሉኝ ብሎ በድጋሚ ወደ ቴሌቪዥን መስኮት ብቅ አለ። ሶፊ ሾው ብሎ በአሻም ቲቪ መጣ። አሁን ደግሞ የከፋና ለአይምሮ ለሰሚም የሚከብድ ድርጊት ሊያረግ ሲል እጅ ከፍንጅ ተያዘ። ሶፊ አስቀድሞ በማህበራዊ ሚዲያው ከውጭ የመጣን ላፕቶፕ ልቀበል አዳማ ሄድኩ፣ እዛም ጎረምሶች ሊደበድቡኝ ሲል አመለጥኩኝ ቢልም ጉዳዩ ግን እሱ አልነበረም። ሶፊ በአሁን ሰዓት ለሁላችንም ራስ ምታት ሆንክ። አንተን አስበን ብዙ ድንቆቻችንን ጠረጠርን። የጎሪጥ ማየት ልንጀምር ነው። ከሁሉም ይልቅ ግን የነገ ትውልድ ያሳስባል። አሻም ቲቪ ባወጣው መግለጫ በተፈጠረው ጉዳይ መልስ ስጥ ብንለውም አሁን ራሴን ለማከም ለማስተካከል ጸበል ገብቻለሁ፣ በዚህ ጉዳይ መልስ መስጠት አልችልም ብሎ ተናገረ። ጸበል መቼም ጥሩ ነው፣ መጠመቁ ጥሩ ነው፣ ግን መደበቂያ እንዳይሆን እንፈራለን። ጋዜጠኛ ሶፎንያስ እግዚአብሔር ካንተ ጋር ይሁን። አበቃው።